ሙሲባ ላይ ስትሆን በጣም ማብዛት ያለብህ ነገር ቢኖር ዚክር استغفار ሁለተኛ የአላህ ስሞችን ከደረሰብህ ነገር ጋር አያይዘ ሰው ታመመብህ ጣረሞት ላይ ነው ያለው ያ ሻፊ እሽፊ ያ ሻፊ ያ ሻፊ ያ ሻፊ እሽፊ ሻፊ አላህ عز وجل አዳኝ ነው ፈዋሽ ነው ሙሲባው መጥቶብሃል لا حول ولا قوة إلا بالله لا حول ولا قوة إلا بالله لا حول ولا قوة إلا بالله መላም ኃይልም በአላህ እንጂ በሌላ የለም እኔ መላቢስ ነኝ እኔ አቅመ ቢስ ነኝ ብልሃት የለኝም ብልሃትም አቅምም ካንተ ነው لا حول ولا قوة إلا بالله يا لطيف يا لطيف ألطف بنا يا لطيف يا الله زنلل በዛ ውስጥ የሚመጣውን ረህመት አላህ ብቻ ነው የሚያውቀው ሱብሃንአላህ አንተ እንድትሻገር የሚያደርግ ያ ነው ያ ሙሲባ ተቋቁመ ትልቅ ሰው ሆነ ትወጣለህ በዛ ሙሲባ ውስጥ አንተን እኮ እየሰራህ እኮ ነው ሱብሃንአላህ ሰው እኮ ይሰራል በጣም ሲምፕል ምሳሌ ላንሳ በጣም እንክብካቤ በበዛበት አካባቢ ያደገ ህፃን ልጅ ጉንፋን እንኳን እንዳይነካው ሲወድቅ ቶሎ የሚነሳ ዊክ እንደሚሆን ታውቃለህ በጣም ደካማ ነው ሃርድ ሺፕ ውስጥ ያደገ ልጅ ጠንካራው ነው የሚወጣው አፈሩንም አይታሞች ለዚህ ነው መሪ የሚሆኑት በሰው ልጅ ታሪክ አብዛኞቹ ወላጅ አጥ ህፃናት ናቸው በህፃንነታቸው ወላጅ አጥ ሆነው ያደጉ ናቸው መሪዎች የሆኑት ነገርማችሁ ነብዩ ሰለላሁ ዐለይሂ ወሰለም በታሪክ ያለፉ ዑለማዎች በሰለፎችም ታሪክ ምናምን ስታይ እንደውም አብዛኞቹ ማለት ዩትማቸው ያው የአባት ዩትም ነው አይደለም ዩትም የሚባለው የአባትን ማጣት ነው እናቶቻቸው ያሳደጓቸው ናቸው ተንከባክበው ለትልቅ ዓላማ ያጩ ከዛስ ቀድመው የቤተሰብ ኃላፊነት ይወስዳሉ እነሱ ትልቅ ልጆች ናቸው የመጀመሪያው ልጅ ሆናሉና ኃላፊነት ትንንሾቹን ልጆች የማሳደግም ያን ሁሉ ሸክም ነው የሚሸከሙ ስለዚህ ይጀምራል ሊደርሺፑን ተሰሩ ልጅ ያሉ ተሰሩ አንተ በችግር ውስጥ እየተሰራህ ነው የምትሄደው ያን ችግር በተቋቋምክ ቁጥር ስብዕና እየጠራ ነው የሚሄደው ይምጣ ብለህ አትመኘውም ሲመጣ ግን የምትቋቋምበት እምነት ያስፈልጋል አላ ወህዋ التسليم لله سبحانه وتعالى ጌታዬን መርጣል ያንተ ምርጫ ከኔ ይበልጣል